አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ ዋንቲያ ችግር ውስጥ ናት። ድረሱላት። በከፍተኛ ተስፋ መቁረጥ ውስጥ ሆና ያስተላለፈችው መልእክት ያሳዝናል። መኖር ደክሞኛል፣ አቅም አጣው፣ እየደከመኝ ነው፣ ምክንያት አጣውለት በሕይወት መኖር እያለች እያነባች ትገኛለች። ባካችሁ የቅርብ ልጆች አብራችሁ አትሁኑ፣ ራሷን ልትጎዳ ትችላለች። ከፍተኛ የሆነ ተስፋ መቁረጥ ውስጥ ደውሉላት። እኔ በዚህ ደረጃ አዝናና አይቻት አላውቅም። ትላንት የተጎሳቆልኩና የተሰበርኩ ብሆንም ዛሬ ግን ካንገቴ ቀና ብያለሁ። ትላንት ዛሬ አይደለም። አድናቂዎቼ እያደረጋችሁልኝ ላለው ነገር ሁሉ አመሰግናለሁ ብላ ነበር። ሰኞና ማክሰኞ ገመድ ዝላይ፣ ጢባ ጢቤ፣ ቅልብልቦሽ በመጫወቻ ዕድሜዋ በወላጆቹ ክደት ተፈጸመባት። ከቤታችንም ውጪ ሲሉ የመከራ ገፈትን አህዱ ብላ መቅመስ ትጀምር ዘንድ በ13 ዓመቷ ፈረዱባት። በቤተሰቦቹ ጭካኔ ግራ ቢገባትና ልጅነት አታሏት ሁሉ ሰው የሚናገረው ነገር እውነተኛ ነው በሚል ማገናዘብ በማይችል አእምሮን ላስጠጋሽ ባላት አንድ ግለሰብ በወራት ልዩነት ለስሜቱ መጠቀሚያ በማድረጉ የተነሳ ጸንሳ በ14 ዓመቷ አድጋ ሳትጨርስ የልጅ አሳዳጊ ሆነች። ዳግም ባስጠጋትና በልጅነቷ የልጅ እናት ንድትወን ባደረጋት ሰው ልክ እንደ ወላጆች ክደት ተፈጽሞባት ሁለተኛ የሕይወት ውጣ ውረድን ፊት ለፊት ከሶስት ዋንቲያ ሰለሞን በአንድ ወቅት የሚላስ የሚቀመስ ያልነበራት በብዙ ፈተናዎች ውስጥ ብታልፍም ዛሬ ሕይወቷ ወደ ሌላ አዲስ ምዕራፍ ተሸጋግሯል። ዋንቲያ ከአንድ ድርጅት ጋር የብራንድ አምባሳደር በመሆን አብሮ ለመስራት የሚያስችላትን ውል ተፈራርማለች። ለ6 ወር 1.5 ሚሊዮን ብር የሚከፈላት ይሆናል። በሰዎች መለወጥ ሁሌም ደስ ይበል። ዋንቲያ እንኳን ደስ አለሽ፣ እስቲ በርቺ በሏት። እኔ እንደዚህ መጥቻ አላውቅም፣ ግን አሁን ደግሞ ደከመኝ። ሰላም የቻናላችን ቤተሰቦች፣ ዛሬ ለየት ያለ ቪዲዮ ይዘንላችሁ መጥተናል። የሁላችንም ተወዳጅ ማህደር ዛሬ ትልቅ ሰርፕራይዝ ተደርጋለች። ነገሩ እንዲህ ነው። ማህደር ለአንድ ትልቅ የሥራ ፕሮግራም ተጠርታ ካሜራና መብራት ተዘጋጅቶ እሷም ሥራዋን ለመጀመር በጉጉት ላይ ሳለች ነበር ሁሉም ነገር የተቀየረው። ያ ፕሮግራም ተብሎ የተነገራት ነገር ለካ ለሷ የተዘጋጀ የቃል ኪዳን ጥያቄ ነበር። ማህደር ዛሬ የሕይወቷን አዲስ ምዕራፍ ጀምራለች። ለሷ ያለላችሁን መልካም ምኞት በኮመንት ግለጹላት። ቪዲዮውን ላይክ እና ሼር በማድረግ ደስታዋን ለሁሉም አጋሩ። ለማህደርና የታገብኛለሽ ወይ ጥያቄ ቀርቦላት እሷም በደስታ እሺ ብላ ተቀብላለች። ማሂ የተለያዩ ሐሳቦችን በሶሻል ሚዲያ በተለይም ቲክቶክ ማኅበራዊ ድረገጽ የምታጋራ ሲሆን በዚህም ብዙ ተከታዮችን አፍርታለች። ማሂ ከቲክቶክ በተጨማሪ ከቤኪ 4 ኪሎና ዮኒ ዜማ ጋር ወቸው ጉድ የተሰኘ ዩብ ቻናል ከፍተው ከፍተኛ ተወዳጅነትን አትርፈውበታል። በሶሻል ሚዲያ የምናውቃቸውን ተወዳጅ አርቲስቶችና ቲክቶከሮችን በማቅረብ ከፍተኛ እይታንና ገንዘብ ያገኛሉ። ቀለበት እናዳሰረችና በዚህም ደስተኛ የሆኑ ጓደኞቿ እንኳን ደስ አለሽ በማለት ደስታቸውን እየገለጹላት ይገኛሉ። ትዳር ከጋብቻ ሥነ ሥርዓቱ ባሻገር ሁለት ሰዎች አብረው ለመኖርና ሕይወትን ለመምራት የሚመሰርቱት ዘላቂ ግንኙነት ነው። በኢትዮጵያ ማኅበረሰብ ውስጥ ትዳር የማኅበረሰብ መሠረት ተደርጎ ይታያል። ስለ ትዳር ምንነትና አስፈላጊነት በጥቂቱ እነዚህን ነጥቦች ማየት ይቻላል። 1. በትዳር ውስጥ ያሉ መሠረታዊ ነገሮች። ቃል ኪዳን። ትዳር በደስታም ሆነ በችግር ጊዜ አብሮ ለመሆን የሚገባ ቃል ነው። መከባበር። በትዳር ውስጥ የሁለቱ ተጋቢዎች እኩልነትና አንዳቸው ለሌላው ያላቸው አክብሮት ለትዳሩ ጥንካሬ ወሳኝ ነው። መግባባት ኮሚዩኒኬሽን፣ ልዩነቶችን በውይይት መፍታትና ስሜትን በግልጽ መነጋገር ለተሳካ ትዳር ቁልፍ ነው። 2. በትዳር ውስጥ የሚገጥሙ ደረጃዎች። ትዳር እንደ ጉዞ ነው። የተለያዩ ወቅቶች አሉት። የማር ወር ሃኒሙን ፒሪዮድ፣ ጥንዶቹ አዲስ ፍቅር ላይ። የማር ወር ሃኒሙን ፒሪዮድ ጥንዶቹ አዲስ ፍቅር ላይ የሚሆኑበትና ሁሉም ነገር የሚያምርበት ጊዜ። የመላመድ ወቅት የሁለቱ ሰዎች ባህሪ፣ ፍላጎትና ልምድ የሚጋጭበትና አንዱ ለሌላው የሚለማመድበት ወቅት። መረጋጋት ፍቅሩ ወደ ጥልቅ ወዳጅነትና መተማመን የሚቀየርበት ደረጃ። 3. በትዳር ውስጥ ያሉ ጥቅሞች። መንፈሳዊና ስነ ልቦናዊ ድጋፍ፣ በሕይወት ውጣ ውረድ ውስጥ አጋዥ ማግኘት፣ ቤተሰብ መመስረት፣ ልጆችን በመውለድና በጥሩ ስነ ምግባር በማሳደግ ተተኪ ማፍራት። ኢኮኖሚያዊ ትብብር፣ ሀብትን በጋራ በማፍራትና በማስተዳደር ጠንካራ መሠረት መያዝ።
በትዳር ላይ የሚነገሩ ጥቅሶች፣ ምሳሌዎች። ትዳር የፍቅር ማሳያ እንጂ የፍቅር ማጠናቀቂያ አይደለም። አንድ ሰው ብቻውን ቢሆን ይወድቃል፣ ሁለት ከሆኑ ግን ይረዳዳሉ። ለማህደርና ለትዳር አጋሯ መልካም የፍቅር ዘመን ይሁንላቸው።